በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መላከ ፀሐይ በቀለ ተሰማ እባላለሁ። የወሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አስተዳዳሪ ነኝ። እንግዲህ የዛሬው መሰብሰባችን መሰረታዊ ዓላማ የወሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል የ50 ዓመት ዕድሜ ያለው ቤተክርስቲያን ነው። በዚህ ጊዜ ውስጥ ባለው ይዞታ ቅድም እንደተገለጸው ከ171,000 ካሬ ሜትር በላይ በካርታ የተረጋገጠ ይዞታ አለው። ከአምልኮቱ ስፍራ ውጪ ያለው ቦታ በተወሰኑ መጋዘኖችና ሱቆች ተሸፍኖ የሚገኝ እንደመሆኑ መጠን በዚህ መጠን መቀጠል የሌለበት የከተማ አስተዳደሩም እንደሚታወቀው በአሁኑ ጊዜ ከተማውን በከፍተኛ ሁኔታ እያለማ እያሳደገ በመሆኑ ገናናውና ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከመጠነኛ ሱቆች ጥቂት ነገር በመሰብሰብ መቀጠል ሳይሆን ታላላቅ ትምህርት ቤቶችን፣ ኮሌጆችን፣ ዩኒቨርሲቲዎችን፣ ማሰልጠኛዎችን የመሳሰሉትን ሌሎችን ምግባረ ሰናይ መፈጸሚያ ስፍራዎችን በመስራት ለማህበረሰብም ተደራሽ በሆነ መልኩ ለአገልጋዩ ካህናትም የኑሮ መደጎሚያ የሚሆን ነገር መስራት ስለሚገባ ባላት ይዞታ ላይ የተሻለ ስራ ለመስራት ለአንድ ዓመት ያህል በይዞታዋ ላይ ተገቢው ከከተማው አስተዳደሩ ማስተር ፕላን ጋራ ተመጣጣኝ የሆነ ፕላን በማሰራት ነው የቆየችው። የዛሬው መሰረታዊ ዓላማችን ይሄ በወረቀት ንድፍ ላይ የተቀመጠው ወደ ተግባር የሚቀየርበትን ሁኔታ ለመመካከር ነው። እንግዲህ እስካሁን ቤተክርስቲያኒቷ ከመጋዘኖቹ በምታገኘው ከሱቆቹ በምታገኘው መጠነኛ ገቢ ካህናቱን እያስተዳደረች የወንጌል አገልግሎቱን እንዲሁም ስብሐተ እግዚአብሔርን በሙሉ እያከናወነችበት ይገኛል። በዚህ መጠን ግን ማስቀጠል ስለማይቻል ማደግም ከፍ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሚመጥን መልኩ ስራዎች መሰራት ስላለባቸው የተነደፈው ንድፈ ሐሳብ እቅድ ወደ ተግባር እንዴት ይለወጥ የሚለውን ነገር ከአጥቢያው ማህበረ ምዕመናን፣ ታዋቂ ሰዎች፣ ባለሀብቶች ጋራ ምክክር የማድረግ መርሃ ግብር ነው። እንግዲህ ያው አሁን እስካሁን በተጠናው ስራ በርካታ ህንፃዎች፣ ትምህርት ቤቶች፣ ዩኒቨርሲቲዎች ይሰራሉ ተብሎ በእቅድ ተይዟል። የዋጋ ሁኔታ ከተማችን እንደምታዩት የወቅቱም የገንዘብ ግሽበት ጉዳይ ውጣ ውረድ ስላለው ብዙ ገንዘብ እንደሚፈጅ ቢታሰብም ግን በየጊዜው በሚያደርገው የዋጋ ለውጥ ይሄ ነው ብሎ አሁን መጠን ባንችልም በ2 ቢሊዮን 3 ሚሊዮን ድረስ ሊፈጅ የሚችል እቅድ የታቀደው አንሰጋም። ደግሞ ይሄም ከቅጥሩ እስከ መንበሩ ምዕመናን አሉላት ለቤተ ክርስቲያን። በዚህ አካባቢ ያሉ አጥቢያ ውስጥ ያሉ ምዕመናንም ሌሎችም ደግሞ በሌላው ክፍለ ዓለም ያሉ የቤተ ክርስቲያን ልጆች በመተባበር እንትኑን የስራውን ደግሞ ተሻጋሪ በማድረግ አንዱን ሰርተን ወደ አንዱ በመዛወር ተራ በተራ በቅደም ተከተል በመስራት እንሰራለን ብለን ስለምናስብ ካለው ነገር ጋር አሁን ካለው ወቅታዊ የገንዘብ ዋጋ ማጣት አንፃር እየጨመረ ይሄዳል ብለን ስለምንሰጋ ይሄ ነው ብቻ ብለን በመጠን ልናስቀምጥ አልፈለግንም። ማሰባሰብ በተመለከተ እንግዲህ አሁን በኪራይ ከምናገኘው ገንዘብ ሌሎች ደግሞ እዚህ መካነ መቃብር ፉካዎች የሚሸጡ ብዙ ገንዘብ ሊያስገኙ የሚችሉ አሉ። እነሱን ይዘን እንዲሁም ከባንኮች ጋራ ከባለ ሀብቶች ጋራ በመተባበር እኛ በይዞታችን በመሬታችን ባለ ሀብቶች ደግሞ በገንዘባቸው በጋራ ሰርተን ማደግ እንችላለን ብለን ስላሰብን በዚሁ አጋጣሚ ባንኮች፣ ኢንሹራንሶች እንዲሁም ባለ ሀብቶች ከኛ ጋራ ለመስራት የበኩላቸውን ጥያቄ ቢያቀርቡ ቤተክርስቲያኒቷ የምታስተናግድ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። እንግዲህ አሁን የመጀመሪያው ይዞታውን ማስከበርና የአምልኮ ስፍራውን የተለየ ማድረግ ነው። ቀደም ሲል ማስተር ፕላን ኮሚቴው ሲገልጽ እንደቆየ ሁሉ ቤተክርስቲያኒቷ ከአራቱ ማዕዘን በልዩነት እንድትታይ ለአምልኮ ስፍራነት የተመቻቸ እንዲሆን ቤተክርስቲያን በዚህ ስፍራ መኖሩን አመላካች የሆኑ በአራቱ ማዕዘን ቤተክርስቲያኒቷ ሊያሳዩ የሚችሉ
እይታን መፍጠር፣ ግርማ ሞገሱን ማሳየት፣ ቀጥሎ ደግሞ ቅጽረ ግቢውን በማስዋብ የምዕመናን ልቡና የሚያልፉበት ለጸሎት የተመቻቸ ስፍራ የማድረግ ስራ ነው መጀመሪያ ያዝነው። በመቀጠል ደግሞ ዘላቂ ማረፊያው መካነ መቃብሩ ውበት ያለው ምዕመናን ደስ ብሏቸው የሟች ቤተሰብ ልባቸው የሚያርፍበት የተስተካከለ ልብን የሚያሳርፍ የሚያረጋጋ ስፍራ እንዲሆን ያንን መስራት ነው። አሁን ወደ 5 ሚሊዮን የጨረሰ መካነ መቃብሩን የማጽዳት የማስዋብ ዙሪያውን የማጠር ስራ ሰርተናል። ቀሪው የማስዋብና ያሉትን መቃብሮች አንስቶ በአዲስ መልክ በዘመናዊ መልክ በቀጨኔ መድኃኔዓለም መካነ መቃብርና በዮሴፍ መካነ መቃብር አይነት አስተካክሎ ማስዋብ ነው ሁለተኛው ስራችን። በቀጣይ ደግሞ ትምህርት ቤቶችን ማሰልጠኛዎችን በቅደም ተከተል ማስከተል ነው አላማችን። ያው የማጠናቀቂያ ጊዜ ፕላኑ የተዘጋጀው ለ20 ዓመት ነው። እንደ ከተማ አስተዳደሩ ፕላኖች በየ10 ዓመቱ የሚታደሱ እንደመሆኑ መጠን እኛም ለ20 ዓመት እንግዲህ ይህን የማስተር ፕላን ዝግጅት ያዘጋጁልን በከተማ አስተዳደሩ ውስጥ የነበሩ አሁንም ያሉ ታላላቅ ባለሙያዎች በመሆናቸው ከተማዋ የከተማ አስተዳደሩ ፕላኑን ቢከልስ እንኳን የኛ እንዳይሞት ዘላቂነት እንዲኖረው ተደርጎ እንዳጠቃላይ ለ20 ዓመት የሚያገለግልና በ20 ዓመት ውስጥ የሚፈጸም እቅድ ያዝ ነው። ጥሪ የምናደርገው መጀመሪያ የአጥቢያው ማህበረ ምዕመናን ካህናት የመጀመሪያው ቅድምም እንደገለጽኩት ዕውቀት ነው ገንዘብን ሀብትን ማስተዳደር የሚችለው ስራዎችን መስራት የሚችለውና ምዕመናን ዕውቀታቸውን በዚህ በቅርብ ያሉ በአጥቢያው ያሉ ምዕመናን በዕውቀት መጀመሪያ እንዲያግዙን፣ አረጋውያን በጸሎታቸው ካህናት በጸሎታቸው እንዲደግፉን እንፈልጋለን። በሌላው ክፍለ ዓለም ያሉ የሰማዕቱ የቅዱስ ጊዮርጊስ ወዳጆች በሙሉ የአጥቢያው ተወላጆች በሌላው ክፍለ ዓለም ያሉ ሁሉም የቅድስት ቤተክርስቲያን ወዳጆች በገንዘባቸው በጸሎታቸው በዕውቀታቸው እንዲያግዙን እንፈልጋለን። ባለሀብቶች፣ ባንኮች፣ ኢንሹራንሶች ሌሎችም ከኛ ጋራ በመሆን በጋራ ቦታችንን ለማልማት እኛ በይዞታ እነሱ ደግሞ በሀብት እንዲያግዙንና በጋራ እንድንሰራ ጥሪ ማቅረብ እፈልጋለሁ። የቅዱስ ጊዮርጊስ ቤተክርስቲያን ይዞታ እጅግ ሰፊ ነው። ለስራ የተመቻቸ ነው። በአራቱም ማዕዘን ለመንቀሳቀስ በሮቹ የተከፈቱ ናቸው። አሁን ከአየር መንገድ የሚመጣው በደቡብ በኩል የሚያልፈውና ከኤረር ጎሮ መንገድ ጋራ ከአዲሱም የመንግስት ቢሮ ጋራ የሚገናኝ ትልቅ መንገድ አለ። በሰሜኑ አቅጣጫ ደግሞ አሁን ሊሰራ የታቀደው የ40 ሜትር ስፋት ያለው ትልቅ መንገድ አለን። እንዳጠቃላይ በአራቱም ማዕዘን ለመውጣት ለመግባት የተመቻቸ ስፍራ ላይ ያለን ስለሆነ ሁሉም ባለሀብቶች ከኛ ጋራ እንዲሰሩ በዚሁ አጋጣሚ ግብዣዬን አቀርባለሁ።